ሴት ስትቀጥሩ መጠጥ ቤት የምትቀጥሩ ወንዶች በአጠቃላይ ዴት ላይ መጠጥ ያስፈልጋል የሚል አስተሳሰብ አለ። ይሄም ለምንድነው? ሴቷ ፍላጎቷ ይጨምራል፣ የበለጠ ፈታ ትላለች፣ ሪላክስ ታረጋለች። ወንዱም ደግሞ ቶሎ የሚጨርስ ከሆነ ለግንኙነት የበለጠ ያቆየኛል የሚል አስተሳሰብ አለ። ሶ ልክ የሆነው ፓርት ምንድነው? አዎ የሁለታችሁም የግንኙነት ፍላጎት ከፍ ይላል። ግንኙነት የመፈጠር እድሉ በአጠቃላይ መፍታታት እንትን አለው። ግን ማወቅ ያለባችሁ ነገር አንደኛ ወንዱ በደንብ ከጠጣ ብልት መቆም ላይ ችግር ሊያጋጥመው ይችላል። ብልት መቆም ካለ እርካታን የማግኘት ነገር ዲሌይ ይኖራል። ቶሎ መጨረስ ያለበት ሰው የሆነ ያህል ኢፌክት ሊያይ ይችላል መጠጥ ባለበት ሰዓት። ለሴቷስ ምን አይነት ኢፌክት አለው? አንደኛ ብልት መድረቅ ያመጣል፣ እርካታም ለሷ ይርቃል። ስለዚህ ግንኙነት ቢፈጠርም እርካታ የመፈጠር እድሉ ዝቅተኛ ነው ማለት ነው። በቋሚነት የምትጠጡ ከሆነ ግን ወደፊት ብልት መቆም ላይ ችግር ያጋጥማችኋል፣ ቴስቴስትሮናችሁ ይዛባል። በአጠቃላይ ለሴት ያላችሁ ፍላጎት ራሱ እየቀነሰ ይመጣል። ስለዚህ ቶሎ መጨረስ የምትቸገሩ ከሆነና ይሄ ከ6 ወር ከቆየ ሕክምና ማግኘት ያስፈልጋል። ከዛ ውጪ ግን መጠጥ እየጠጣችሁ እንደዚህ ግንኙነት ፍላጎት የለኝም ግንኙነት ላይ እንደዚህ ብልት መቆም ችግር አለ የምትሉ ከሆነ መጀመሪያ መጠጡን ማቋረጥ ነው ያለባችሁ ከህክምና በፊት። ስለዚህ ዴት የምታደርጉ ከሆነ ሴቷን ማስደሰት የምትፈልጉ ከሆነ መጠጡ የበለጠ ዲሌይ ያደርገዋል እንጂ ግንኙነቱን አይጠቅም።